አጉል እምነትን ወይም ደግሞ ከንቱ እምነትን ከከንቱ እምነት ፍጹም መላቀቅ አለበት ሃይማኖት። ታዲያ በዚህ በኩል ምንን ማሟላት አለበት ብለን እናምናለን? ለሰው ልጅ ምክንያታዊነት ምስምም መሆን አለበት ማለት ነው። ለምክንያታዊነት የቀረበ መሆን አለበት ነው። በህይወታችን ውስጥ ዝም ብሎ በተለምዶ ከዚህ በፊት ስለተደረጉ ብቻ የምናደርጋቸው በጣም ብዙ ነገሮች አሉ። ሃይማኖታችን የምንከተላቸው ሃይማኖቶች ውስጥ በተለምዶ ጀስት በሆነ ጊዜ የሆነ ሰው ማድረግ ጀምሮ እነዛን ነገሮች ማድረግ የቀጠልንበት ሁኔታዎች አሉና አንድ ሰው ምክንያታዊነት ከሌለው ምንድነው በጭፍን መከተል ነው የሚሆነው። አንድ እውነት ብትሆንም ከእግዚአብሔር ብትመጣው የዛች እውነት መረዳታችን ከጊዜ ወደ ጊዜ እያደገ እየሰፋ ይመጣል እያልን ነው። ወዳጆች በሃይማኖት ላይ የሚደረጉ ሃይማኖትን መመረመር አይቻልም የሚለው ጽንሰ ሀሳብ በማህበረሰቡ ውስጥ ሰርጾ የማይመረመር የማይደረስበት የማይታወቅ ነገር ተደርጎ ነው ለማህበረሰቡ ብዙ ጊዜ የሚነገረው። ስለዚህ መመርመር እንደ ኃጢአት ነው የሚታየው ማለት ነው። የሃይማኖት እውነተኛ ሃይማኖት ነው እውነተኛ ሳይንስ ይስማማል ሲል እውነተኛ ሃይማኖት እያለ ያለው እንደዚህ ነው ማለት ነው። እንደዚህ ሁሉ ያሟላ ሃይማኖት ነው እያለ ያለው። ሜቢ ወደ ሳይንሱ ብንሄድና ተጨማሪ ሀሳብ ከሌላችሁ እዚህ ላይ ሳይንሱ እውነተኛ መሆን አለበት። በአሁን ጊዜ በጣም በቃ ተለምዷል። ትንሽ አንዳንዴ ምንድነው ትንሽ እውቀት ያስቸግራል ነው የሚባለው አይደል? በሳይንስም ላይ በማህበረሰባችን ያለው ሁሉም ሳይንቲስት አይደለም፣ ሁሉም አልተመራመረም፣ ግን ተለምዷል። በቃ ሳይንስ እንዲህ ብሏል፣ እንደዚህ ሆኗል፣ ሳይንስ ሪሰርች እንዲህ ያለ ምናምን እያልን ሚስ ሪፕሬዘንት እናደርገዋለን ወይም ደግሞ ሳይንስ የሚለውን ቃል አቢዩዝ ይደረጋል አይደለ? በተሳሳተ መልኩ እንጠቀምበታለን። ምን እያለ ነው? ሃይማኖት እውነተኛ ሳይንስ ነው እውነተኛ ሃይማኖት ሲል እውነተኛ ሳይንስ ምን ማለት ነው? ምን ነገሮችን ያሟላ ነው ምትላን እስቲ ትንሽ ብንመረምራት። ድሮ ባዮሎጂ ስማር ነውና ምን ይላል የሆነ ስፖንታኒየስ ጀነሬሽን ስለ ሊቪንግ ቲንግስ ያጠናል ሳነብ ስፖንታኒየስ ጀነሬሽን ይላልና ስፖንታኒየስ ጀነሬሽን ምን ይላል ሊቪንግ ቲንግስ ካም ፍሮም ነን ሊቪንግ ቲንግስ ይላልና ከዛ ቲዮሪ ነው ስፖንታኒየስ ጀነሬሽን ቲዮሪ ነውና ከዛ እንዳመክኖ የሚቀርበው ምንድነው ላይክ ከጭቃ ውስጥ እንቁራሪት ይወጣል ስናየው እውነት ይመስላል አይደለ? ላይክ ኦኬ ልክ ዝናብ ሲዘንብ ጭቃ ሲሆን ነው እንቁራሪቶቹ መጮም የሚጀምሩት ምናምን ግን ይሄ ቲዮሪ ነው። ከዛ ይሄ አይደለም ተብሎ ፕሩፍ ተደረገ። ምንድነው አሁን ለማለት የፈለኩት ሰዎች ቲዮሪንና ሳይንስን ምንድነው አንድ አድርገውታል። አሁን ኦኬ ያኛው ሳይንቲፊክ ቲዮሪ ነው በቃ ገና ፕሩፍ ያልተደረገ ምናምን መልስ ያልተገኘለት ለምሳሌ የአንድ ሰው አይዲያ የኔ ሐሳብ ሊሆን ይችላል ማለት ነው። የሆነን ሰው ኢንዲቪጁዋል አይዲያ እንደ ሳይንስ አድርጎ የማቅረብ ችግር አለ ማለት ነው። አይ ቲንክ ሌላ አንድ ሳስበው የነበረው ነገር ምንድነው አሁን ያለን ከኛ እንዴት ነው እኛ ካለን ዕውቀት ማነስም ሊሆን ይችላል። ነገር ግን ሳይንስ ምን ብለን እናምናለን? ሳይንስ የሚያምነው ፕሩፍ መደረግ የሚችሉትን ነገሮች ብቻ ነው። ፕሩፍ የተደረገ ነገር በቃ ኦኬ ሳይንቲፊክ ነው ሪዝን አለው ማየት እንችላለን ፕሩፍ ተደርጓል እንከተለዋለን። ነገር ግን ሳይንስ ፕሩፍ መደረግ የማይችሉ ነገሮችንም ይከተላል። ለምሳሌ ኦርደርን ማየት እንችላለን። ኦርደርን ፕሩፍ መደረግ አይቻልም ወይም አልተቻለም እስካሁን ድረስ። ነገር ግን ሳይንስ አንድ በጣም ከሚጠቀም ወይም ከሚያምንበት ነገር ኦርደር ነው። እያንዳንዱ ነገር ስርዓት አለው። በቢሊየንስ የሚቆጠሩ ሴሎች በትክክል የቱ ጋር መድረስ እንዳለባቸው ከየት ተነስተው አንዱ ከሌላው ምን መቀበል እንዳለበት ነው በትክክል ያውቃል ማለት ፍጹም ፐርፌክት በሆነ መንገድ ግን ስርዓት አለው። አንዷ ከዛች ስርዓት ብትዛነፍ ሌላ ህመም ይፈጥራል። ዩኒቨርሲቲንም ካየን እንደዛ ነው አለው ስርዓት አለው። ከዛ ስርዓት አንድ ትንሽ ቢዛነፍ ወይ ቢቀደም ወይ ደግሞ ቢዘገይ ይፈጠራል። ትልቅ የሆነ ኬኦስ ነው የሚሆነው። ወይ ዓለም ትሰምጣለች ወይ ትበተናለች ምናምን ነገር። ሳይንስ ስርዓትን ፕሩፍ ማድረግ አይችልም ወይም መያዝ መዳሰስ ወይም ምናምን የምንችለው ነገር አይደለም። ነገር ግን አንድ የሚከተለው ነገር ነው። ይሄንን ስንል ደግሞ ምድርግ ነው ፕሩፍ መደረግ ያልቻሉ ነገሮች እንዳለ
መደረግ የማይችሉ ነገሮችን ግን ኤግዚስት ያደርጋሉ። እነሱም አንድ የተፈጥሮ ወይም ደግሞ የዓለም አንድ ወይም የዩኒቨርስ አንድ ፓርት ናቸው። ስለዚህ የሆነ ነገር ፕሩፍ ከተደረገ ብቻ ነው ሳይንስ። ፕሩፍ ካልተደረገ ሳይንስ አይደለም ማለት አንችልም። ከሃይማኖት ጋርም ብዙ ጊዜ የሚጣላብን እሱን ስንጠብቅ ነው። አምላክን ፕሩፍ ማድረግ አይቻልም። የሰው ልጅ አይምሮ አምላክን መረዳት አይችልም። ልክ አንድ አናሎጂ አለ እንደውም በጣም የምወደው አንድ እንጨት ወይም አንድ ወንበር አንተም ሰሪውን አናጢውን ማወቅ አይችልም፣ መገንዘብ አይችልም፣ እንጨትነቱን ማወቅ አይችልም። ወይም ደግሞ እንትናን የሰራኝ ለዚህ ፐርፐዝ ነው የሰራኝ የሚለውን መገንዘብ አይችልም። የሰው ልጅም ልክ እንደ እንትኑ አምላክን ማወቅ አይችልም። ዓላማውን መረዳት ይችላል፣ የሱን ፍቃዶች መረዳት ይችላል በሱ አምሳል ስለተፈጠረ። ነገር ግን በትክክል አምላክ ይሄ ነው እንዲህ ነው የሚመስለው እንዲህ ነው ማለት ግን አንችልም። እና ሶ የሚጣላብን ሁሉንም ነገር ፕሩፍ ለማድረግ በምንሞክርበት ጊዜ ነው። እሱ አሁን ያልሽው አይ ቲንክ በጣም በቃ መሰረታዊ ነገር ይመስለኛል። ቢካዝ አሁን ላይ በጣም በተለይ ወጣቶች በቃ ቅድም በተለያዩ ምክንያቶች ሃይማኖትን ብለው ትተው በዚህ በቃ ፕሩፍ እስካላደረግነው ድረስ እግዚአብሔር ኤግዚስት አያደርግም ብለው ይዘው ይሄዳሉና አይ ቲንክ ጥሩ መልስ ይመስለኛል። ሳይንስን ብዙ ፕሩፍ ያላደረጋቸው የሚያምኑባቸው ነገሮች እንዳሉ አሁን ያልሽውም ነገር አንድ ቶክ ላይ ሰማሁት። ምንድነው ብዙ ጊዜ ሳይንቲስቶች የሚሰሩት ስህተት ብለው ያስቀመጠው ማለት ይሄ በሃይማኖት ላይ ባሉት ኮንቨርሴሽን ምንድነው ያለው አሁን ቴርሞሜትርን ወይም የቴምፕሬቸር የሙቀት መለኪያ የተሰራው ለምን ለማድረግ ነው? ሙቀትን ለመለካት ነው። የሙቀት መለኪያን ይዤ እኔ ግን ግፊትን ለመለካት ብሞክር ዜሮ ነው፣ ቴርሞሜትሩ ዜሮ ነው የሚለኝ ብሞክር ዜሮ ነው የሚለኝ። ስለዚህ ምን እላለሁ? በቃ ግፊት የለም ወይም ግፊቱ ዜሮ ነው ብዬ ደመድማለሁ ማለት ነው። ሳይንስ የሚጠቀምባቸው ሜቶዶች የሚለካው ምን ነገሮች ናቸው? ዓለማዊ የሆኑ ነገሮችን ለመለካት ዓለምን ለመረዳት ቅድም እንዳልነው እንደ መስታወት ሆኖ ያገለግልናል፣ ዓለምን ያንጸባርቅልናል። ግን ያንኑ መሳሪያ ይዘን መንፈሳዊ የሆነ እውነታ ለመለካት ስንሞክር ኦብቪየስሊ ዜሮ ነው የሚለን። ኦብቪየስሊ ግልጽ የሆነ ነገር እንደ እግዚአብሔር መለካት ግን አንችልም፣ ወይም በካልኩሌሽን ማስቀመጥ አንችልም። ምክንያቱም መሳሪያችን ያንን መለካት አይችልም። አሁን ግፊትን ግን በምን መለካት እችላለሁ? በባሮሜትር መለካት እችላለሁ። አይደል ነው በአማርኛ ምን እንደሆነ። በባሮሜትር ግን ስለካ የምርም ይለካልኛል። ስለዚህ የእውነት የመንፈሳዊ እውነታን በደንብ ሳይንስም ይወስደናል እንደ ፓዝዌ ብለናል። ግን በደንብ የሚገልጽልን ግን ሃይማኖት ነው። የሃይማኖት ዓላማ እሱ ነው። መንፈሳዊ እውነታን ይሄ የማይዳሰሱ ስለ ፍቅር ስለ ሁሌ በየቀኑ የምናደርጋቸው ነገሮች ግን የምርም ፕሩፍ ማድረግ የማንችላቸውን ነገሮች በደንብ ያስቀምጡልናል። ከሞት በኋላ ስላለው ህይወት አረምኑ ቅጡ በጣም ብዙ ነገሮችን ነው የሚያስቀምጥልን። ያ ነው መሳሪያችን። መንፈሳዊ እውነታን በደንብ ለማወቅ መሳሪያችን ሃይማኖት ነው። ያቺ ግጭት ናት ብዙ ጊዜ የምታመጣው ያለው ነገር በጣም ውስጥ የቀርቶ ነበርና ይችላል ለማካፈል ያክል ስለ እውነተኛ ሳይንስ ስናወራ አንድ ማንሳት ያለብን ነገር አሁን ላይ ያለ አንድ አረዳድ ምንድነው? ትክክል ያለው አረዳድ ሳይንቲፊክ ኤክስፐሪመንቶች አሉት አይደል? አንድ ነገር ፕሩፍ የሚያደርግበት እነዚህ ኤክስፐሪመንቶች ደግሞ የሚከተሉት የራሳቸው ሳይንቲፊክ ሜተዶች አሉት። እነዛ ሳይንቲፊክ ሜተዶች ከዚ ካለን ሃይ ስኩል ላይ ስንማር ኦብዘርቬሽን አለ፣ ከዛ አይ ቲንክ ከዛ ሃይፖቴሲስ ነው መሰለኝ፣ ከዛ ኤክስፐሪመንት አለ፣ ከዛ ቲዮሪ ይሆናል። እሱ ቲዮሪው ፒር ሪቪው ይደረጋል እያለ ብዙ ፕሮሰሶችን ያልፋል። አሁን ላይ ያለው አስተሳሰብ ምንድነው? በእነዚህ አይነት ሳይንቲፊክ ሜተዶች ያለፈ ማንኛውም ነገር ኦብጀክቲቭ ትሩዝ ነው ወይም እውነታው ነው። በቃ እሱ ነው ልክ የሆነው ነገር እሱ ነው ተብሎ በብዙ ሰዎች ይነገራል። እና ሳይንስ ካለ በቃ አለው ነው ለምንድነው የሚጠይቁት አይነት ነገር ማለት ነው። እና ይህንስ ምን እናስባለን ከእውነተኛ ሳይንስ ዴፊኒሽናችን አንጻር ማለት ነው? በጣም ጥሩ። አንደኛ እንደ ሳይንስ ማሟላት ካለባቸው እውነተኛ ሳይንስ ማሟላት ካለባቸው ነገሮች መካከል አሁን የተጠቀሱት ነገሮች ናቸው። እና እሱ ላይ ለመጨመር አሁን በሳይንስ ግኝት የተገኘው እያንዳንዱ ነገር እውነት ነው ማለት ግን አይደለም። ምክንያቱም ሳይንስ መልሶ ራሱን መጠቀም ያለባቸው ከግምት ውስጥ ያላስገባቸው ነገሮች እንዳሉ። ምክንያቱም ሳይንስ ማለት በጊዜ ሂደት እየሰራን
ከውጤቱ ደግሞ መልሰን እያሻሻል የምንሄደው ነገር ነው እንጂ ያለቀለት ፍጹም እውነት ግን እንዳልሆነ ያሳየናል። ሂደቱ ምርምር ስለሆነ ማለት ነው። ስለዚህ በሳይንስ የተገኘ ነገር በሙሉ ልክ ነው ማለትም ደግሞ አይደለም እና ሳይንስም ያልደረሰባቸው ነገሮች የሉም ተብሎ ደግሞ መደምደምም ደግሞ የለባቸውም እና ይሄኛውን ከግምት ውስጥ ማስገባት ያለብን ይመስለኛል። አንደኛ ለምሳሌ አሁን ብንወስድ በማህበረሰባችን ውስጥ ብዙ ጊዜ የምናያቸው ከጤና ጋር ቢገናኝ ብዙ ጊዜ የሰው ልጅን ጤንነቱን ደህንነቱን ለመጠበቅ አንዱ የምርምር ዘርፍ የሆነው የጤና ምርምር ነውና እዛ ጋር የሚገኙ እያንዳንዱ መድኃኒቶች ከጊዜ ወደ ጊዜ ከሀገር ወደ ሀገር ከጊዜ ወደ ጊዜ እየተሻሻለ መሄዱን የምናየው እንጂ አንዴ ተሰርቶለታል ለዚህ በሽታ አንዴ ተሰርቷል ብለን የምናቆመው ነገር እንደሌለ ያሳያል። ይሄ ማለት ሳይንስ በየጊዜ የሚጠየቅ በየጊዜ የሚሻሻል መሆኑን የሚያሳይ ነው እንጂ አንዴ ተሰራና እውነት ነው ብሏል ተብሎ ልክ እንደ በጭፍን የምንቀሱንም በጭፍን የምንቀበለው ነገርም ሊኖር እንደማይገባ የሚያሳይ ይመስለኛል። ስለዚህ አንደኛ ሳይንስ ማሟላት ያለበት አንዱኛ ቅድመ ሁኔታ ከፐርሰናል ኦፒኒየን መላቀቅ አለበት፣ ከግለሰብ እይታ ወጣ ማለት አለበት። ምክንያቱም አንድ የግለሰብ ምልከታ ውስን ነው፣ ያደርግበትን የሚያየው ነገር ነው ለሱ ቀድሞ ተንብዮ ወደዛ ያን ነገር ፕሩቭ ለማድረግ ነው የሚሄደው። ኢቭን አሁን እያንዳንዱ ሪሰርች ብናይ በአእምሮ ውስጥ ገና ከጅምሩ ነበረ ውጤቱ ማጥራት የፈለገውን ውጤቱ የሚወስነው ያንን የሱን ሀሳብ የሚደግፉለትን ሀሳቦች ናቸው መሰብሰብ እንኳን የሚፈልጉ የጥያቄዎቹ ይዘት ራሱ እውነት ነው አይደለም ብለው የሚጠይቃቸው ኩዌሽነሪዎች ሊሆኑ ይችላሉ፣ ኢንተርቪዎች ሊሆኑ ይችላሉ። እሱ ያቀረባቸውን የሚደግፉለትን ሀሳብ ማምጣት ነው። ኢቭን የጥያቄዎቹን ማዋቀር ራሱ የሚፈልገውን ውጤት ማየት ስለሆነ ማለት ነው። ስለዚህ ያ ማለት ከግለሰቡ ኦብዘርቬሽን ቢባል አንድ ሰው ሁሉም ነገር መመልከት አይችልም። ስለዚህ ዓለም ላይ የምናቸው ሪሰርቾች ራሱ የሚያሳየን አንድን ጥናት መልሰን ስናጠና የምናገኛቸው አውትፑት የተለያየ መሆኑን እያየን ነው ማለት ነው። ስለዚህ የሚጠየቅ እንደየጊዜው የሚሻሻል መሆኑን የሚያሳይ ነው። ስለዚህ የተገኘ ነገር በሙሉ ልክ ነው ማለት እንዳልሆነ የሚያሳይ መልሶ መታየት እንዳለበት የሚያሳይ ነው ማለት ነው። ኦብጀክቲቭ ሪያሊቲ ነው ያለቀለት ነው ተብሎ መደምደም አክቹሊ አሁንም የደረሱበት ሳይንስ የደረሰበት ነገር ድሮ የሚታሰብ የነበረው ሳይንቲስቱ ከፐርሰናል ኦፒኒየኑ ከሁሉ ነገር ተላቆ ኦብዘርቬሽኑን ሲያደርግ እና እነዛን ኤክስፐሪመንቶች ሲያደርግ እውነታ ላይ ይደርሳል ነው። አሁን ግን ሁለት የተነሱ ሀሳቦች ኢቭን ኦብዘርቬሽን ኖርማሊ ከቲዮሪ ነው የሚጀምረው። ያ የሚያየው ሰውዬ ስለሚያየው ነገር የሆነ እውቀት ሊኖረው ይገባል። ያ እውቀት ደግሞ የሚያየውን ነገር ዲፋይን ያደርገዋል። የማያውቀውን ነገር አያይም፣ የሚያውቀውን ነገር ብቻ አይቶ በዛ ነው ማለት ነው የሚያስኬደው ሳይንቲፊክ ኤክስፐሪመንቱን። ያ ደግሞ ውጤቱ ላይ ኢምፓክት አለው። አንድ ነው በጣም የሰማሁት ኢንትረስቲንግ ነገር ኢቭን በኳንተም ደረጃ ወይም ደግሞ ሳይንስ በጥቃቅን በአተም ደረጃ የሚያጠናው ሳይንስ ኳንተም ሳይንስ ይባላል። ኳንተም ፊዚክስ ሳምቲንግ በዛ ደረጃ ምን ያህል የሚያየው ሰው ብሊፍ አስተሳሰብ እና አቲቲዩድ የሚያየውን ነገር ላይ ኢምፓክት እንዳለው በአተም ደረጃ ኢምፓክት እንዳለው ሳይንስ እየደረሰበት ነው። ስለዚህ የምርም በራሱ በሳይንስ ላንጉዌጅ ወይም በሳይንሳዊ ጥናት ሳይንሳዊ ኤክስፐሪመንቶች ሁሉ ከፐርሰናል ኦፒኒየን የተላቀቁ ናቸው የሚለውን አስተሳሰብ ያፈርስሉናል ማለት ነው። ስለዚህ ኩዌስችን ማድረግ እንችላለን። ሳይንስንም በሃይማኖት ስታንዳርድ መፈተሽ እንችላለን ማለት ነው። በዛ መልኩ ካየነው ሳይንስና ሃይማኖቶች አይጋጩም ማለት ነው። ሃይማኖት የሆነ ነገር እያለን ሳይንስ የሆነ ነገር እያለን ሁለቱ እየተቃረኑ ኤግዚስት ማድረግ የለባቸውም። በሳይንስ እውነት የሆነ ነገር በሃይማኖትም እውነት መሆን አለበት ያ ነገር ማለት ነው። እና አይ ቲንክ የመሰረታዊ ሀሳብ ይመስለኛል። ሌላ ምን ጨምረው ነገር ካለ ሜቢ ሳይንስ አሁን ላይ ብዙ ሰው ሳይንስን የሚጠላው ወይም ደግሞ ከሳይንስ ጋር ጥሩ ያልሆነ ሪሌሽንሺፕ እንዲኖር የሚያደርገው ሳይንስ አሁን ለማህበረሰባችን እየተጠቀምንበት ያለው መንገድም አንዱ ነው። እነዛ ነገሮች እውነተኛ ሳይንስ ናቸው ወይ? ሜቢ ኤግዛምፕል መስጠት እንችላለን። ምን እንላለን ከዛ አንጻር? ሜቢ በሳይንስ ተጠቅመው ሰዎች አቶሚክ ቦምብ፣ ኒውክሊየር ቦምብ፣ የተለያዩ ጠመንጆችን እየሰሩ ያሉት ለዓለም ዲስትራክሽን የሚሆኑና የሰው ልጅ ይሄን ያለና ሳይንስ በቃ ቶታሊ ከአምላክ ምንድነው ተቃራኒ የሆነ ነገር አድርገው ይስሉታልና በእሱ አንጻርስ ምን እናስባለን?
ቲንክ ከቅድም ካላችሁትም አንፃር ለመጨመር እንዳልነው ሳይንስ ከጊዜ ወደ ጊዜ ዲስፕሩቭ እየተደረገ ከእንደ አዲስ እየተጠና ከእንደ አዲስ እየታየ የሚሄድ ነገር ነው። ሶ ልክ እንዳልነው ሳይንስ አላማውን መስራት የሚጀምረው ልክ ከነዚህ ከሃይማኖታዊ አስተምሮቶች መቃረን ወይም ደግሞ ከነሱ በተቃራኒ በኩል መሄድ ሲጀምር ነው። ልክ እንዳየነው አሁን መንፈሳዊ ባህሪያቶችን በደንብ ማሳደግ የቻለ በግለሰብ ደረጃ ስንል መንፈሳዊ ባህሪያቶችን በደንብ ማሳደግ የቻለ ሰው በአምላክ ሕግ ለመሄድ ሁሌ ጥረት የሚያደርግ አንድ ሳይንቲስት የሰው ልጅ የሚጠፋፋበትን ነገር ለመስራት ምንም አይነት ተነሳሽነት ወይም ደግሞ ሞቲቭ አይኖረው። ነገር ግን ሁለቱን ነጣጥለን ማየታችን ከሚያመጡብን ጦሶች አንዱ መሀል ይመስለኛል። ልክ አይ እዚህ ጋር ብር ነው መስራት ያለብኝ ራሴን ብቻ ነው ማሳደግ ያለብኝ ሌላው ችግር የለውም ቢጠፋም የሚለው አስተሳሰብ ላይ ልክ ስንደርስ የራሴን ማደግ ብቻ እንትን ለማለት እንዴት ነው ለማስለጥ ስል ሌሎችን ሰዎች ማጥፋት ይችላል ማለት ነው። ሶ አሁን እነዚህ ቦምቦች መሰራታቸው ወይም ደግሞ የሰው ልጅን በተለያየ መንገድ የሚያጠፉ ነገሮች የሚፈጠሩት ልክ ራሱ ሳይንስ ራሱን ከመንፈሳዊ ትምህርቶች ሲያገል ያየ ነው ማለት ነው። ልክ ሲያገል የሚፈጠር እንትን ነው ችግር ነው። ከዛ ደግሞ የምርም ያለን አስተሳሰብ ምንድነው ሳይንስ ያለው ነገር አብሶሉት ትሩዝ ነው ብለን ወይም ደግሞ ፍጹም እውነት ነው ብለን የምናስብበት ደረጃ ላይ ልክ ቅድም አንቺ እንዳልሽው አንድ ሳይንቲስት ያን ነገር ስላለው ብቻ አይደለም የሆነ ነገር እውነት የሚሆነው ከአምላክ ትምህርቶች ጋር ስምም ነው ወይ? አሁን ይሄንን ስናነሳ ብዙ ሰዎች ይሄ የኢቮሉሽንን እናነሳለን የዳርዊንስ ቲዮሪ ከዛ ግን የምርም ስናይ እምነት የሚለን የሰው ልጅ ከአምላክ ነው የተፈጠረው የሰው ልጅ ክቡርነቱን ጠብቆ የተፈጠረ እንትን ነው የአምላክ ነጸብራቅ ነው የሚለውን ያሳየናል። አይ ሳይንስ ደግሞ አይ ከጦጣን የመጣ ነው ይለናል። ሶ አንዳንዴ ቅድምም ናቢል ብሎታል ቲዮሪንና እውነታን መለየት አለብን። ለሱ አንድ ምሳሌ የሚሆነው እንዴት ነው ማየት የምናያቸው ነገሮች አንዳንዴ እውነት ላይሆን ይችላል ኦብዘርቬሽን እውነት ላይሆን ይችላል። የሆነ ጊዜ የሆነ ኢንተርቪው ላይ ነው የሰማሁት የማን እንደሆነ ትዝ አይለኝም ግን በብርጭቆ ያለው ውሃ ውስጥ ማንኪያ ብንከት ማንኪያው እንደተሰበረ ነው የሚታየን እውነታው ግን ማንኪያው አልተሰበረም ነው ውሃው የሚፈጥረው እንትን ነው። ልክ እንደዛ ነው አሁን ያሉንን ነገሮች ያገኙንን ነገሮች እንትን ስናይ መሰረታችን መነሻችን እሱ ሊመስለን ይችላል ነገር ግን ነው አይደለም ትክክለኛው መነሻ ከአምላክ ነው የሚለውን ፕሩቭ ማድረግ እንችላለን ወይም ማየት እንችላለን በቀላሉ ማለት ነው። ሶ ይሄ ማለት ግን ደግሞ ምንም አይነት ኢቮሉሽን ወይም ምንም አይነት እድገት የለም የሰው ልጅ በዛው በነበረበት የሚያድጋል ብቻ ሳይሆን ግን ፊዚካሊ ወይም ደግሞ በአይምሮ በአስተሳሰብ ደረጃ የሰው ልጅ እያደገ ኢቮልቭ እያደረገ ይሄዳል ማለት ነው። ነገር ግን ይሄ አሁን ኢቮልቭ እያደረገ ይሄዳል የሚለው ቲዮሪ ግን የሰው ልጅ ከዝንጀሮ መጣ የሚለውን እውነት ያደርገው ሶ ሁለቱን ስንቀላቀላቸው ወይም ደግሞ ስናምታታቸው ይመስለኛል ከእውነተኛ ሳይንስና እውነተኛ እምነት እንት የሚሉን ግራ የሚያጋቡን ማለት ነው። ግን ይሄን በደንብ ክሊር አድርገን ማየት ከቻለን ሁለቱም ስምም እንደሆኑ ማየት እንችላለን። የሚገርም ነው። ለምሳሌ አሁን አንደኛው ሳይንስ ቅድም ሃይማኖት ለማህበረሰብ መሻሻል አስተዋጽኦ ማበርከት ብለን ነበር ያለፈው። ልክ እንደዛ ሳይንስ ደግሞ ለማህበረሰብ መሻሻል አስተዋጽኦ እንድናበርከት የሚያግዘን መሳሪያ መሆን አለበት ማለት ነው። ሰው አላማ አለው ማለት ነው። ለምሳሌ እያንዳንዱ ዓለም ላይ የምናቸው በሳይንስ ግኝት የተገኙ እቃዎች በሙሉ ሰው ልጅን ማገልገል አለባቸው ማለት ነው። የሰው ልጅ ስልጣኔ እንዲያመጣ በሰላምና በፍቅር እንዲኖር ማድረግ አለበት። አላማው ሲስት ግን አሁን እያየን ያለናቸው ዓለም ላይ እያየን ያለናቸው እኔን ምግብ መስጠት የምሰራው ስራ አንደኛ ስራ ኮንሰፕቱ ራሱ ሪዲፋይን መሆን አለበት በዓለም ላይ ስራ ማለት በራሱ ስግደት ነው ከፍ ያለ ስቴሽን ያለው ነው የሰው ልጅ የምናገለግልበት ጽንሰ ሐሳብ ነው። ግን እያንዳንዱ ለምሳሌ አንድ ጦር መሳሪያ የሚያመርት ድርጅት ለኔ ብር ማምጣት እስከቻለ ድረስ ጥይት የሚያመርት ተቋም ለኔ ጥይት ማምረቱ የሰው ህይወትን ማግደል የሚያጠፋ ነገር እንኳን ቢሰራ ለኔ ብር ማምጣት እስከቻለ ድረስ ምንም አይመለከተኝም የሌላ ማሞት ብሎ እንደዛ ብሎ ማሰቡ የሳይንስ ቅድም እንዳልነው ከእናቱ ጋር ሳይንስ የሳይንስ እናት የሆነው ሃይማኖት ከሱ ተነጥሎ ሲኖር እስቲ ያስቡት አንድ ሰው ያለ እናት ያለ አባት ፍቅር ሲያድግ ምን አይነት ሰው ሆኖ እንደሚያድግ ማሰብ ነው።
ያለ እናት ፍቅር ያለ አባት ፍቅር ያለ ወላጆች እንክብካቤ ካደገ ያ ሰው ሊያንጸባርቅ የሚችለውን ካራክተር ካሁን መሳል እንችላለን ልክ እንደዛ አይነት ነው ምን ሆኖ ማለት ነው ሳይንስም ይሄ ያልተገራ አላማ ቢስ ሆኖ ይመጣል ማለት ነው ዓለምን ለማሻሻል የነበረበት ያውቀት ለዓለም መጥፈያ ሆኖ ይመጣል ማለት ነው ለምሳሌ መድኃኒት የሚያመርቱ ተቋማትን ማየት እንችላለን ኢቭን የሚገርማቸው አንዳንድ ነገር ብዙ ፊልሞች ላይ እናያቸዋለን ኤክስፓየር ያደረጉት መድኃኒቶች ያኔ በብር ብቻ ስለተመረቱ በጊዜ ቦታ ስላልደረሱ ግድ የለም ማለት መድኃኒት ማለት ገዳይ ነው አይደል ኤክስፓየር ካደረገ በኋላ ገዳይ ነው እሱ እንኳን ለማህበረሰቡ የሚሸጡበት እንትኖች አሉ ለምሳሌ በኮንትሮባንድ በተለያየ መልኩ ለማህበረሰቡ ያ ማለት እኔ ብር እስካገኘው ድረስ ሌላ ነገር አይመለከተኝም ነው የሰው ህይወት እንኳን ያጠፋ ብር የሚሰራልኝ ከሆነ ማለት ይሄ ሳይንስ ከሃይማኖት ጽንፍ ሲወጣ ሊያስከትላቸው የሚችላቸው ጉዳዮች ለምሳሌ ዓለም ላይ ምናቸው የኒኩለር መታወካስ ለምሳሌ በጣም አውዳሚ የሆነ መሳሪያ የሰው ልጅን አሁን ብቻ ሳይሆን ወደፊት የሚመጣውን ትውልድ እንኳን የሚጎዳ እቃ እየተመረተ ልክ አባባ እንደሚሰጣጡ እየተተዋከሱ ማለት የራሳቸው ኢንትረስት ብቻ for the sake of like ለራሳቸው ኢንትረስታቸው ብቻ ይከበር እንጂ ምንም አይነት እንትን የሌላቸው እንትኖች ሳይንስ ሄዶ የሰው ልጅ ራሱን የሚያጠፋበት መንገድ ያ ዕውቀት ያ ዓለም መለወጥ ያለበትን ዕውቀት ያ ከአምላክ አንዱ አትሪቢዩት ሆኖ የመጣውን ቨርቹ ሆኖ የመጣውን ትልቅ መሳሪያ የሰው ልጅ መልሶ ራሱን የሚያጠፋበት መሳሪያ ሆኖ ነው ያገኘናል ይሄ ከዓላማው አንፃር ስለዚህ አንድ ነገር መጠየቅ አለበት ሲባል ሳይንስ ራሱ መጠየቅ አለበት የሚባለው ከዓላማው አንፃር ነው ሜቢ ፕሮዳክቱን ለምሳሌ አንድ ፕሮዳክት ሳይንቲፊክ በሆነ መልኩ ማምረት ይችላል ለምንድን ነው የምትጠቀመው ሚሊዮን ጋይዳንስ የሚሰጠን ሃይማኖት ነው ለዚህ ነው ስምም ነው የሚባለው ስምም መሆኑን ያለበት ከዚህ አንፃር ነው የሰው ልጅን የሚደግፍ ደጋፊ መሆን ስላለበት ነው አለዛ ሃይማኖትም ጽንፍ የሚረግጥ ከሆነ ጨለማ ሆኖ ይቀራል ማለት ነው ምንም ብርሃን የማይሰጥ ምንም ሙቀት የማይሰጥ ለምሳሌ አንድ ቤት ማብራት ኖሮ ብርሃን የማይሰጥ ከሆነ የዛ ቤት አምፖል መገጠሙ እዛ ውስጥ ያንዳንዱን ሶኬት ያንዳንዱ ቦታ ማረጉ ጥቅም የለውም ማለት ነው ብርሃን መስጠት አብርተን ለኛ ብርሃን መስጠት የማይችል ያንን ጨለማ ማስወገድ ካልቻለ ዋጋ የለውም ማለት ነው እሱ ኢንስታሌሽኑ ብቻ በራሱ በቂ አይደለም ነው አሁን ላይ ሰዎች ከሳይንስ ጋር ያላቸው ሪሌሽንሺፕ በጣም ወይም ሳይንስን እንዲጠሉበት ያደረገው ምክንያት ምንድን ነው ሳይንስ ሰው ልጅ ሳይንስ ሊጠቀምበት ያለው መንገድ ናቸው ሳይንስ ለሰው ማጥፊያነት ሲጠቀም አንስተዋለች ወይም የተሳሳተ ነገር ሲያስተምሩ እና ኢቮሉሽን ሲያስተምሩ ሰዎች በቃ ቶታሊ ተቃራኒ ነው ከሚያምኑት ሃይማኖታቸው ስለዚህ ሃይማኖት ጋር ይደምላ ሳይንስ ልክ አይደለም ወይም ሳይንስ በቃ የሰይጣን የሚጠቅም ነገር አይደለም ብለው ያስባሉ ማለት ነው ሶ ያንን እንዴት ነው የምናስታርቀው አይ ቲንክ ፖይንቱ የተነሱት እነዚህ ሁሉ ነገሮች ሳይንስ ከሃይማኖት ራሱን ሲነጥል የሚፈጠሩ ነገሮች ናቸው እንጂ በራሱ ሳይንስ አይደለም ግን የሰው ልጅ ሲጠቀም የሚያመጣቸው ናቸው ሶ ሜቢ አሁን የተባሉት ፖይንቶች ሜቢ ብሊስ ያልከው ሳይንስ ነገሮችን ይሰራልናል እንዴት ምንድነው ምን ህይወታችንን የሚያቀሉ ነገሮችን ዲስከቨር ያደርግልናል ኢንቨንት ያደርግልናል ግን እነዛን ነገሮችን የምንጠቀምበት መንገድ ጋይድ የሚያደርገን ግን ሃይማኖት ነው አይደለ በሲምፕል ኤግዛምፕል በቢላ ብንሰጠው ቢላን ፊገር አውት ያደረግነው ሻርፕ አድርገነው መቁረጥ እንችል ያው ሳይንስ ልንለው እንችላለን ኢትስ ሲምፕል አስታት ግን ቢላን እንዴት ነው መጠቀም ያለብን የሚለው ግን አንድ ሰው በመንፈሳዊ መርሆ ካልተመራ ሰውን ለመግደል ይጠቀምበታል ግን ደግሞ በመንፈሳዊ መርሆ ከተመራ በሃይማኖት በደግነት በሰው ማክበር መርህ ከተመራ ግን just ምግቡን ለማብሰል የተለያዩ ነገሮች ለማድረግ ይጠቀምበታል ሶ ኢትስ አስ ሲምፕል አስ ነገሮችን የምንጠቀምበት መልኩ ነው ሳይንስና ሃይማኖት ይጋጫሉ የሚለው ድምዳሜ የሚወስደን እንጂ ኢኔትሊ ወይም ደግሞ እውነታውን ስናይ ሳይንስና ሃይማኖት የምርም አይጋጩም አንድ የፓይ ጥቅስ ያስታወሰኝ ሳይንስ ያለ ሃይማኖት ቁስ አምላኪነት ነው የሚሆነው ሃይማኖት ደግሞ ያለ ሳይንስ ከንቱ አምልኮ ነው ብዙ ሰዎች አሁን ላይ የሚኖሩት አኗኗር እንዴት ነው ሳይንስንም እጠቀማለሁ ሃይማኖትም አለኝ በቃ ጎን ለጎን ይሄዳሉ አይነካኩም እርስ በርስ የሃይማኖት ቤት ስለ ሳይንስ አላወራም ሳይንስም ጋር ሄጄ ሃይማኖት እንዲ አምላክ ብያለንም በቃ ነጣጥ
ትምህርት ቤት ያለን ሜቢ ልናስታውስ እንችላለን እኛ ሜቢ አሁን ሳይንቲስቶች ስላልሆንን ግን ትምህርት ቤት በቃ ትምህርት ቤት ስንገባ ባዮሎጂ ክላስ ስንገባ ቶታሊ እርግፍ አድርገን ነው የምንተው አይደል አምላክ ምናምን የሚሉት ጽንሰ ሀሳቦችን ተው ነው ከበር ተው ነው የምንባለው ሃይማኖት ቤት ስንሄድ ደግሞ ሳይንስ አይነሳም ጭራሽ ሶ እንደዚህ አይነት እንዴት ነው ይሄ መጥፎ ነው የሚል እይታ ሳይሆን ጀስት ጎን ለጎን በቃ ይሄዱ ሳይነካኩ የሚል እይታ ነው ያለውና የባይነት ሳይንስና ሃይማኖት መስማማት አለባቸው ሲል ምን እያለ ነው ያንን ነው እያለ ነው ወይስ ሌላ ከፍ ያለ ደረጃ ይሰጣል ምን እናስባለን እዛ ላይ ሳይንስና ሃይማኖት ለምሳሌ ሶሳይቲያችን ውስጥ ይጋጩበታል የሚባልበት ምክንያት ቤዚካሊ ሁለት አድርጌ ነው የማየውና ሶ አንደኛው ይሄ ሳይንስ ሰር የሆኑ ነገሮች ዓለም ላይ ስንጠቀምባቸው የሚፈጥሩትም ኪዮስ አለና ችግሮች አሉና የነዛ ችግሮች ውጤት ሳይንስ ነው ብለው የሚያስቡ ሰዎች አሉ አሁን ለምሳሌ በቀላሉ ቴክኖሎጂዎች አሉና ሶ እነዛ ሰዎች ከነዛ ጋር በጣም አዲክትድ በመሆን ለምሳሌ ከሃይማኖት ያርቃል ብዙ እንትኖች አሉ ሌላኛው ደግሞ ሶ ወደ ሳይንሱ ጋር ደግሞ ይሄ ሳይንስ ሰዎች ያሉ ሰዎች ደግሞ ምን አይነት አንዳንዶቹ ምን አይነት አስተሳሰብ አላቸው ለምሳሌ ዳርዊን ቲዮሪ እንደ ቲዮሪ ሆኖ ሳለ ሪያሊቲ ነው ብሎ በመቀበል ፕሩፍ ማድረግ ያልቻሉትን ነገሮች ደግሞ ኤግዚስት አያረግም ብሎ ላይክ ኮንክሉድ ማድረግ ይሄ ኢንዲቪጁዋል የሆኑ አይዲያዎችን ኢንተርቴን ማድረግ ማለት ነው ሶ ወደ ሁለቱ ነጣጥዬ ሳያቸው የመጀመሪያው ለምሳሌ አንድ ኤግዚስት የማያረግን ነገር ፕሩፍ ስላላረጉ ለምሳሌ አንድ ፕሩፍ ማድረግ ያልቻለውን ነገር ኤግዚስት አያረግም ብሎ ማመን ለምሳሌ አምላክ የለም ወደሚል ኮንክሉዥን ብዙ ሰዎችን እንደዚህ ዝም ብሎ ይወስዳል ግን ዲቴል አሁን እስቲ ለምሳሌ አንድ ከባሃይ ጽሑፍ ያነበብኩት ሁለት አይነት ዕውቀት አለ ዓለም ላይ ይላልና ሶ አንዱ በሴንስ ኦፍ ኦርጋን ወይ ደግሞ በምንድነው በአይን በጆሮ ምናምን የምንለያቸው በስሜት ሕዋሶቻችን የምንለያቸው ዕውቀቶች አሉ ሁለተኛው ደግሞ ይሄ ላይክ ማንጨበጣቸው ዕውቀቶች አሉና ሶ አጋጣሚ ሳነብ እነዚህ መንፈሳዊ ትምህርቶች ለምሳሌ ስለ አምላክ ትምህርት ኦር ስለ ሶል ስለ ነፍስ ትምህርት ምንድናቸው እነዚህ በሴንስ ኦፍ ኦርጋን የምንለያቸው ዕውቀቶች አይደሉምና ሶ ለምሳሌ በጣም የገረመኝ ኦኬ ሳይንስ ምንድነው የሚያረጋው አሁን እዚህ ጋር እንትን ኮንሲኩዌንሱን ወይ ደግሞ ውጤቱን ነው አሁን ለምሳሌ ሳይንስን ኦር የሆነ ሰው ለምሳሌ አንቺን ፍቅርን አሁን አሳየኝ ብልሽ ካኒሾ የሚያሳየኝ ሰው አለ አሁን ፍቅርን አናሳየውም አይደለ ከዛ ሳይንስ ፍቅርን ፕሩፍ ያደርግልኛል ወይ ስል አያረግም ግን ምንም ፕሩፍ ያደርግልኛል የሳይንስን የፍቅርን ውጤቶች ሶ ለምሳሌ ሰው ይሄ ፍቅር ስሜት ውስጥ ሲሆን ምናምን የሚረጫቸውን ኬሚካሎች ምናምን ነው ኮንሲኩዌንሱን ነው የሚለየልኝ እንጂ ፍቅርን በራሱ አሳየኝ ብለው ኦርስ ላይክ ሾው ሚ ብለው ሊያሳየኝ አይችልም ኢቭን ዕውቀትን ራሱ አሁን ዕውቀትን የሆነን ሰው ዕውቀትን አሳየኝ ብለው ይዳዝን ሾው ሚ ግን የሰው ልጅ እነዚህን በኦርጋን የማንለያቸውን ዕውቀቶች ለማሳየት ሲል ምን ያደርጋል ለምሳሌ አሁን ፍቅርን ሲባል በልብ ቅርጽ ሊያሳየን ይችላል አሁን ልብ ስናይ ፍቅር እናያለን አይደል ችቦ ምናምን ስናይ ዕውቀትን እናያለን ሶ ሳይንስ አሁን ያለበት ዲስከቨሪ ኢፌክታቸውን ነው የሚያሳየን ማለት ነው ሶ ያ ማለት ግን ፍቅር የለም ወይ ዕውቀት የለም ማለት አይደለም ሳይንስ ፍቅርን ሊያሳየኝ አልቻለም ማለት እነዛ ነገሮች ኤግዚስት ማድረግ አይችሉም ማለት አይደለምና ሴም ዌይ ፎር ዘ ጋድ ማለት ነው ሶ ስፒሪቹዋሊቲ ሶል የምንለው ነገር አንድ ሰው ጸሎት ሲያደርግ የሚሰማው ስሜት አለ ሶ ያቺን ስሜት ሊያጠናልኝ ይችላል ሳይንሱ ሶ ኢፌክቱን ምኑን በጣም ደስተኛ እንደሆንኩ ምናምን ስኬታማ እንደሆንኩ ምናምን ከዛ አንግል ነው ማየው ሶ ከዛ አንግል ስለማየው ሊትራሊ ምንም አይጋጭብኝም የሚለው ኮንሰፕት አለ ሶ ሁለተኛው ደግሞ ላይክ ቅድም እንዳልነው ኢፌክቱ የሳይንስን ኢፌክት እንደ እንትን ማየት እንደ ኔጌቲቭ ራሱ ሳይንስን ኔጌቲቭ አድርጎ የመውሰድ ቴንደንሲ ደግሞ አለ ፍላጎት አለ ሶ እሱን እንዴት ነው ማየው ሶ እኔ አሁን ሳየው ሁሉም ነገር ፐርፌክት ነው ብዬ ነው የማስበው ሶ ግን እኔ ጋር ሲመጣ ምን አይነት ትርጉም አለው ነው አሁን ለምሳሌ ቅድም የቢላውን አስበሽዋል ሶ ቢላ ለአንድ በጣም በእግዚአብሔር ፕሪንሲፕል በእግዚአብሔር መርህ በእግዚአብሔር መንገድ ለሚሄድ ሰው ስትሰጪውና አንድ በቃ ተዋጊ ዱርዬ ምናምን ስትሰጪው እንዴት ነው ፐርሲቭ የሚያደርጉት ያንን ቢላ ያኛውን በቃ ወይ ሰው ለመውጋት አስፈራርተው እንትና ያ ነው የሚታየው እዚህኛው ጋር ግን
ላይክ ህይወትን ለማቅለል ነው የምንጠቀምበት ማለት ነው። እና ሶ አሁን የኒኩለር ቴክኖሎጂ አለ። ሶ ያኛው ለሰው ልጆች ህይወትን ለማቅለል ለማብራት እና ለኃይል ምንጭ ይጠቀማል። ያኛው ደግሞ እዛ ጋር ለማውደም ይጠቀማል። እና ሶ የምናረገው መነጽር ነው ወሳኝነቱ ብዬ ነው እንጂ የማስበው ሳይንስ በራሱ ላይክ ለሰው ልጆች መጥፊያ ወይ ደግሞ ከመንፈሳዊነት ወይ ደግሞ ከነዚህ ከእግዚአብሔር መንገድ የሚያርቀን ነገር አይደለም ነው። ሶ የምናረገው መነጽር ምን አይነት ነው የሚለውን ነገር መፈተሽ ያለብን ይመስለኛል ብዬ አስባለሁ። አንድ ከባህይ ጥቅሶች ያነበብኩት ምድረ ሰው ሁሉ የተፈጠረው ያለ ማቋረጥ ያደገ የሚሄደውን ስልጣኔ ወደፊት ለማራመድ ነው የምትል ጥቅሳለችና ስለዚህ አሁን ካየን ቅድም እንዳለው ሃይማኖት አንድ ማሟላት ካለበት ነገሮች መሃል ለሰው ልጅ ስልጣኔ አስተዋጽኦ ማበርከት መቻል አለበት ብለናል። ሳይንስም አንድ የሚጠቅመን ነገር የሰው ልጅን ስልጣኔ ለማፋጠን ነው ያልን ያለ ነው። ሶ በአላማቸው እንኳን ስናይ ሁለቱም አላማቸው ተመሳሳይ የሆነ አላማ አላቸው። ያም የሰው ልጅን ወደ ስልጣኔ መምራት ነው። ስለዚህ ትክክለኛ በሆነ መንገድ ወይም ደግሞ እውነተኛ በሆነ መንገድ ወደ ስልጣኔያቸው ላይ እንዲደርሱ ማገዝ ነው ያለ ነው። ስለዚህ አሁን ተመጋጋቢነታቸውን አንድ የምናይበት መንገድ አንደኛ የሰው ልጅ በጣም ውጤታማ እንዲሆን ብዙ ነገሮች ህይወቱን መቅለል አለበት። ህይወቱን የሚያቀሉለት ነገሮች ያስፈልጉታል። ልክ እንዳለው ከአንድ ቦታ ወደ አንድ ቦታ ለመሄድ ትራንስፖርቴሽን ያስፈልገዋል። ምክንያቱም በእግር ቀናት ሊፈጁበት የሚችሉትን መንገዶች በትራንስፖርቴሽን ሚንሶቻችን ግን በሰዓታት ውስጥ መድረስ ይቻላል። ኢንፎርሜሽንን እንኳን ብዙ ቦታዎች ለማዳረስ አሁን ላይ ሶሻል ሚዲያን መጠቀም እንችላለን። ኢቨን ከሃይማኖት እይታ እንኳን ስናየው የአምላክና ትምህርቶች እንኳን በሰፊው ለማሰራጨት ቴክኖሎጂ በጣም አሁን ትልቁን ሚና እየተጫወተ ነው እንደምናየው ከሆነ ሶ እነዚህ ሁለቱም ስናያቸው አሁን ሃይማኖትም መጨረሻ ላይ የሚሄደው ምንድነው የሰው ልጅ ለአምላክ መገዛት እንዲችል አምላክን ማምለክ እንዲችል በስምነት በውህደት እንዲኖር በፍቅር እንዲተባበር ከዛ ደግሞ ነው እንዲሰራም እድገቱን እንዲያፋጥንም ነው። ከዛ ሳይንስ ደግሞ ልክ ለዚህ እድገት በዚህ በውህደት በስምነት ለመኖር በሰላም ለመኖር የራሱን የሆነ አስተዋጽኦ ያበረክታል። ምክንያቱም ለምሳሌ ህመም በጣም እንዴት ነው በተፈጥሯዊ መንገድ ሊያጋጥም የሚችል ነገር ነው የሰው በሽታ ማለት መታመም። ነገር ግን ለሱ ደግሞ ምን ይሰጣናል? ሳይንስ መድኃኒትን ይሰጣናል። ያ ማለት ሞር ጤነኛ ሆነን በደንብ ማገልገል የምንችልበትን አቅም ኖሮን እንድናገለግል ወይም ደግሞ መስራት እንድንችል ያግዘናል ማለት ነው። ስለዚህ የምርም ካያናቸውና በትክክለኛው መንገድ ከተጠቀምነው እውነተኛ ሳይንስን ከሆነ እያልን ያለነውና እውነተኛ ሃይማኖትን ከሆነ እየተቀበልን ያለነው ሁለቱ ይደጋገፋሉ ወይም ደግሞ አንዳቸው በአንዳቸው ላይ ይጨምራሉ እንጂ አይቃረኑ ማለት ነው። እና እናስበውና እንለጥረው ለብቻው አይ ሳይንስ ያስፈልግም ሃይማኖት ብቻ ነው መያዝ መፈልገው ብል ምንድነው አሁን ያሉት ህንጻዎች አሁን ያሉት የትራንስፖርቴሽን ሲስተም አሁን ያለው ኤዱኬሽን ሲስተም እያንዳንዱ ነገር ይኖራል ወይ? ከዛ ደግሞ አይ ሃይማኖት እኮ ምንም አይሰራም ሳይንስ ብቻ ነው መፈልገው ብል ደግሞ እናስብ። እነዚህ አሁን እንደውም አንዳንዴ ተመስገን ያሰኛል በዚህ ብቻ የሰው ልጅ ይኖር ነበር ወይ? ምክንያቱም ሁላችንም ሰልፊሽ ነው ወይ ራስ ወዳድ እንሆናለን፣ ለቁሳችን ለማካበት እንኖራለን። ይሄ ደግነት፣ ፍቅር፣ ሌሎች ማሰብ የምትለው ትንሽም ብትሆን በልቦቻችን ውስጥ አይኖሩም ነበር። ሶ አንዳቸው ያላንዳቸው እውነተኛ እድገትን ማምጣት አንችልም ከነጣጣልናቸው። ስለዚህ የግድ ያስፈልጉናል ጎን ለጎን ወይም ደግሞ እንዴት ነው በአንድነት መሄድ መቻል አለባቸው ማለት ነው። ልክ እንደ የአንድ ወፍ ሁለት ክንፎች እንድናያቸው እንችላለን። እና እንዳልሽው በሳይንስ የምናገኛቸው ግኝቶች ለሃይማኖት ግብአት ይሆናሉ። በሃይማኖት የሚገኙ አስተምህሮቶችም ሳይንስ ላይ ግብአት ይሆናሉ ማለት ነው። እና እንዳልሽው መነጣጠል ወደ ተሳሳተ መንገድ ነው የሚመራን። አንድ ዓለም ወደ ዝቅጠት ነው የሚመራን ማለት ነው። ነጣጥሎ ማየት ሁለቱ የሳይንስና የሃይማኖት አብሮ መሄድ አብሮ መስራት አለባቸው። ለሰው ልጅ እድገት ሲባል አዲስ ኮንሰፕት ይመስላል፣ ግን አብሮ እየኖሩ ናቸው። አሁን የኛ የመገንዘብ የኛ የንቃተ ህሊናችንን ደረጃ የሚያመለክት ነው እንጂ ሲጀመርም ተነጥሎ የማያውቅም እስከ ዛሬም ደግሞ ተደጋግፎ መጥቷል። ቅዱሳን ጽሑፎች ዛሬ ተጽፈው ከትውልድ ወደ ትውልድ እየተላለፉበት ያሉት በሳይንስ መንገድ የተጻፉ ናቸው። ይሄ ሳይንስን መጠቀምን የሚከለክለው ነው አናገኘው። ቀደም አሁን አቤል የምናይበት መነጽሮች ነገሮቹን
በእኛ አቅም በእኛ ልክ እየሰፋን እያየን ሄደና እውነት ማለት እኛ ያየነው ይሆናል ማለት ነው። የእውነት መደምደሚያ የእኛ ግንዛቤ ይሆንና ሳይንስማ አይጠቅምም። ይሄ ዳይኮቶሚ ማድረግ ህይወትን ነጣጥለው የመመልከት ነው እንጂ ህይወት በተፈጥሮ ራሱ አንድ ውህድ እንደሆነ ነው የሚያስተምረን። ስለዚህ ህይወት ተፈጥሮ ሁለንተና ዓለም በሙሉ የሚያስተምረን በደንብ ስናስተውላቸው ሁሉም ነገር በጋራ የሚሄድ ሁሉም ነገር ውህድ እንደሆነ ሁሉም ነገር ስምም እንደሆነ ነው የሚያሳየን እንጂ የተነጣጠለ ነገር በአእምሯችን ውስጥ የፈጠርናቸው ፐርሴፕሽኖች ናቸው። ስለዚህ ቀድመን የተነገረን ነገር ጋር መላቀቅ አቅቶን ስንታገል ያመጣናቸው ባይ ፕሮዳክቶች ናቸው እንጂ በተፈጥሮ ሳይንስም እንትንም የሚጋጭም ሆነው አይደለም። በእምነት አስተምሮት ውስጥ ሳይንስና ሃይማኖት ይስማማሉ ስንል ቅድም አሁን በደንብ እንዳስቀመጥ ነው የተሳሰሩ ናቸው። አንዱን ይመግባል። በጣም ተመጋጋቢ ናቸው እያልን ነው እንጂ just coexist የሚያደርጉ ነገሮች ብቻ አይደሉም። ከዛም በጣም ከፍ ያሉ ናቸው የሚለው ነው ማለት ነው የሚያስረዳው። ሌላ የምንጨምራቸው ሜቢ ቀርቡ ሀሳቦች ከሌሉ በስተቀር አይ ቲንክ በደንብ ተወያይተንበታል ይህን ሀሳብ። እኔ በበኩሌ በጣም ብዙ ነገሮች አግኝቼበታለሁ። ሁላችንም እርግጠኛ ነኝ ከነበረን እይታ በጣም ከፍ ያለ እይታ አግኝተናል በዚህ ውይይታችን። ተመልካቾቻችንም በእርግጠኝነት አዳዲስ እይታዎች ብዙ ጥያቄ የሚያስነሱ አትሊስት ነገሮች እንዳገኛችሁ ባለሙሉ ተስፈኞች ነን። ስለዚህ ስላዳመጣችሁ በጣም እናመሰግናለን። እስከ ቀጣዩ ፖድካስት እስክንገናኝ ድረስ ሰላም ሁኑ።